የአማራ ህዝብ ከኢትዮጵያ የሀገር መንግስትነት ታሪክ ጋር ጥብቅ የስነ ልቦና ቁርኝት ያለው ህዝብ ነው። በመሆኑም ለምዕተ ዓመታት ከአማራ ማንነቱ ይልቅ በኢትዮጵያ ማንነቱ ላይ ትኩረት ያደረገ የፖለቲካ ተሳትፎ ሲያራምድ የኖረ ህዝብ ነው። አማራ አስተዳድጉ ጠባብ አይደለም፣ የሚያስቀና ስነ ልቦና የታጠቀ ግን ይህ ስነ ልቦናው ወቅቱን ያልዋጀ በመሆኑ ክፉኛ እየጎዳ የሚገኝ በአፍሪካ ትልቅ ከሚባሉ ህዝቦች አንደኛው ነው። የትልቅነቱን መስፈሪያ ቁጥር ብቻ ሳይሆን አስተዋይነትና ሌሎችም በርካታ ነጥቦች ናቸው። አንደኛው ጎጥ ከሌላኛው ጎጥ የመለያየቱ መንስኤ አንድነቱ ነው። የትም የሚገኝ አማራ ስለ ኢትዮጵያ ያለው አመለካከትና ፍቅር አንድ ነው። ለአንድ ሀገር ህዝብ ሰላምና ደህንነት መረጋገጥ የህግ የበላይነት መከበር ቁልፍ ጉዳይ ነው። ሰላምን፣ ልማትና ዲሞክራሲን ነጣጥለን ለማምጣት የምናደርገው ሙከራ የሚያስከፍለው ዋጋ የበዛ ነው። ሰላም በሌለበት ልማት ማምጣት፣ ልማት በሌለበት ደግሞ ሰላምን ማረጋገጥ፣ ሰላምና ልማት ሳይረጋገጥ ዲሞክራሲን ማሳደግ ቢቻል እንኳ የሚፈጀው እውቀት፣ ገንዘብና ጉልበት ከሚፈለገው በላይ መሆኑ አይቀሬ ነው። ስለሆነም ከእርስ በርስ ግጭት ይልቅ የጋራ ውይይት የተለመደበት ካልተረጋገጠና ከመሰለ ወሬ ይልቅ በማስረጃ በተደገፈ ሐሳብ ላይ የተመሰረተ ሙግት የጎለበተበት አንዱ በአንዱ ውድቀት ለመበልጸግ ከማለም ተደጋግፎ ለማደግ የሚተባበር ወረዳ እንዲሁም ክልል ለመገንባት ሰላምን፣ ልማትና ዲሞክራሲ ሳይነጣጥሉ ማራመድ ይገባል። የማቻክል ወረዳ ባለፉት 2 ዓመታት በክልሉ በተከሰተ የሰላም እጦት ምክንያት ልማቱ ከመደናቀፉ ባለፈ በህዝብና በመንግስት ብርቱ ጥረት የተገነቡ መሰረተ ልማቶች እንዲወድሙ ሆነዋል። ይሁን እንጂ ዛሬ ላይ የህዝብ አገልግሎት ለመስጠት የሚያስፈልጉ መሰረተ ልማቶችን መልሶ ለመገንባት ሰፊ ርብርብና ጥረት እየተደረገ ይገኛል። በዚህም በ2017 በጀት ዓመት ወረዳው በአስከፊ ጦርነት ውስጥ ሆኖ ከ100 ሚሊዮን ብር በላይ በመመደብ የወደሙና ጉዳት የደረሰባቸውን ተቋማት እንዲገነቡና ጥገና ተደርጎባቸው አገልግሎት እንዲሰጡና ምቹ እንዲሆኑ የማድረግ ስራ እየሰራ ይገኛል። ከዚህም በተጨማሪ ወረዳው በችግር ውስጥ ሆኖም ባለፉት ዓመታት ተጀምረው ያልተጠናቀቁና በአዲስ የተጀመሩ የመሰረተ ልማት ግንባታዎች ተጠናቀው አገልግሎት እንዲሰጡ እያደረገ ነው። ሽመላሽ አንዳርጌ ይባላለሁ። በጣም ደስ ብሎኛል። ደስ ስላለኝ ይህንን የድልድይ ምረቃ ለማየት ነው። ዛሬ ስንት ሰዎች አማኑኤል ውለው 6 ሰዎች አማኑኤል ውለው ሲመለሱ 6ቶችን አባወራ አንድ ቀን በልቷቸዋል። ያ ሁሉ ችግር ነበረ። ነገር ግን እንደውም እኛ እስከ ዛሬ ደስ ይሰንብታል ብለን አልነበረም። ግን እግዚአብሔር ባለው ጊዜ ይኸው ተፈጸመ። ደስ ብሎታል። አገሬ ደስ ብሎታል። አገሩም ደስ ብሎታል። ስሜ ወታደር አማረ መኖር። ይሄ ድልድይ ያላሳቃየ የለም አይደለም። 3ቱን ቀበሌ ይቅርና ተላይ ጀምሮ ተስናን ጀምሮ ድረስ ሌላ አማራጭ ስለሌለው በዚህ ነበር የሚጓዝ። ይሄ ድልድይ ወንድሜ እንዳለው 6 ሰዎችን አንድ ቀን በልተዋል። እናትና ልጅ ለይቶ የሚያስቀር ውሃ ነው። ትልቅ አደጋ ነበር። ይህ በመሆኑ ገና መሰረት ድንጋይ ሲጣል አቶ ታሪኩን ማንሳት እችላለሁ። እንደኛ አብሮ እየወጣ እየገባ መሰረት ድንጋይ ተጣለ። የዚያን ጊዜም የለውና ጦርነት ነበር የኢትዮጵያና የትግራይ። በዚያ ተጥሶ መሰረት ድንጋይ ወደቀ። ጊዜውን ጠብቆ ደግሞ እግዚአብሔር ተመሰገነን የወረዳችን ካቢኔ አቶ አዲሱ ካሳና አቶ የስጋት አባታችን ባላቅም እዚህ ላደረሱልን ክብር ምስጋና ይገባቸዋል።